ልጄ ደህና ነሽ አይደል? አዎ ማዬ ደህና ነኝ። እንኳን መጣሽልኝ። ልጄ አንድ ነገር ብትሆን ልጄ ታለች። ተረጋጊ፣ ምንም አልሆነ። ልጄን አገናኘኝ። ይኸውልሽ መጀመሪያ መረጋጋት አለብሽ። በዚህ ሁኔታ እሷንም ትረብሻታለሽ። ቆይ ምንድነው ያረጋችኋት? ምንም አልሆነችም። ምግብ የመብላት ፍላጎት ስላልነበራት ትንሽ አቅም አንሷት ነው የወደቀችው። አሁን ግን በጣም ደህና ናት። አሁን አሳልፈኝ። ናፍቆቴ ሲስታለሜ እማዬ ደካምኩ ላገኝ ብዬ። ልጄ ደህና ነሽ አይደል? አዎ ማዬ ደህና ነኝ። እንኳን መጣሽልኝ። ልጄ አንድ ነገር ብትሆን ጸጸቱን ስለማልችለው ነው እንድትመጪ ያደረኩሽ። እና በዚህ ሁኔታ ነበር አባትነትን እንድትቀበል ያሰብከው? እንዴትም ግን መቀበል አለባት። ቀልደኛ፣ ደግሞ ወደ ህይወታችን ለመምጣት እንዳታስብ። አይሆንም። በዚህ ሁኔታ ውስጥ ጥላኝ እንድትሄድ አታድርጊ እባክሽ። አሁን እንኳን ለለምንሽ። አታፍሩም እንዴ? እንዴት አድርገህ ጥላኝ እንደሄድክ አትርሳ እንጂ። ቆይ ምን እያልክ ነው? ነገርኩሽ። አንቺም ደግመሽ እንዳፈልጊኝ። እኔና አንቺ ነገር እዚህ ላይ ያበቃል። ቆይ ምንድነው የሆንክብኝ? ማን ነው በዚህ ልክ የቀየረ? ምንድነው እየተፈጠረ ያለው? አሁን እሱ ምንም አያደርግልሽም። በቃ ከነመፈጠር ይርሽኝ። እሺ ልጃችንስ? አላቅም። አሁን ማቆም ለየት እንዳለብን ብቻ ነው። ቆይ ለምን? ምን አጠፋው? ይሄ እኮ እንደ ቀልድ በቃ የምትለው ነገር አይደለም። ጨርሻለሁ። እንግዲያው ሳንተን ልጅ አለኝ ብለህ ደግመህ እንዳትመጣ። እኔ እንዴትም ብዬ ልጄን ማሳደግ አያቅተኝም። አንተ ግን አባትነትን ዛሬ ክድሃል። በዚህ ልክ አዋርደኝ ከሄድክ በኋላ ልጄን ብለህ ስትመጣ አታፍር? ልክ ነው፣ ያሳፍራል። ግን ለምን እንደዚህ እንዳደረገ እንዲነግርሽ አንድ እድል ስጪው። ከዚህ ሁሉ ጊዜ በኋላ እሱን ተረት ተረት መስማት ምን ይጠቅመኛል? ግድ የለሽም። ለኔ የብዙ አመት ጓደኛዬ ነው። በልጁ ጉዳይ ምን ያህል ጊዜ ረፍት ሲነሳው እንደነበር ከኔ በላይ የሚያክሰው የለም። የራሱ ጉዳይ። እንዴት በዛ ሁኔታ ውስጥ ሆኖ ጥሎኝ ይሄዳል? የኔንስ ጉዳይ ማን ይረዳልኛል? ለዚህ ሁሉ ጉዳይ ተጠያቂ አባትሽ ናቸው። ምን? አባትሽ?